همو اجد حيك اجد حيك اجد حيك اجد حيك فتن اجد حيك اجد حيك تعبو اجد حيك يتايون برنا قلب يسمعان نحبي تقزع سلام تبعان وعطايبونو نحوي تحراي كي تنبسل بنزين تنخيخا ربيتاي تكرسل حجد حيك همو حجد حيك حجد حيك فتن حجد حيك سبقا يا إليرو عسر بيت مترو يتذكر نبري عسر بصحوتو نارتي يا متن أقسم بواني واي 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 ناس عم فينوني حجد حيك سوي حجد حيك حجد حيك فتن حجد حيك ይህ የምታዩት ተራራ በምዕራብ ኤርትራ አካባቢ የሚገኝ ተራራማ ቦታ ሲሆን ለሶስተኛ ጊዜ በግንቦት 12 2000 ዓመተ ምህረት ወያኔ በከፈተው ጦርነት ውጊያ የተጀመረበት ቦታ ነው። መሬቷን ሲያጭሳት የምናየው የከባድ መሳሪያ ጥይት ነው። ከሌሊቱ 11 ሰዓት የጀመረ ጦርነት ሲሆን ከ3 ሳምንታት ለሚበልጥ ጊዜ ቀጥሏል። እስከ መቼ ለሰሜን ተራራዎች የደም ግብር? እስከ መቼ የኢትዮጵያ ልጆች ከንቱ ሞት? እስከ መቼ የረሃብ ቸነፈር ምሳሌነት፣ የበሽታ የእርዛት ህይወት፣ ከዚህም ብሶ ከዚህም ተርፎ የጦርነት ፍጅት? ኢትዮጵያ ምንም ሳታጪ አጣሽ፣ በተፈጥሮሽ እንጂ በመሪዎች ያልታደልሽ ኢትዮጵያ፣ ታሪክሽ የጦርነት፣ የህዝብሽ ኑሮ የዘላለም ድህነት። መቼም ከጦርነት የማይገላገል ህዝብ፣ ሰላማዊ ሰው ሆነው ያልተፈጠርክ ይመስል ጦርነት የሚባል በረከተ መርገምት ይዘህ ትወለድ ይመስል 1 ዓመት እንኳን በሰላምና በእፎይታ ለመኖር ያልታደልክ ህዝብ፣ ከዓመት ዓመት ሰቆቃ፣ ችግር፣ የበሽታ ሲቃ የማይለቅ ክታብህ ሆኖ የቀረ የኢትዮጵያ ልጅ፣ ኑሮህን ታግለህ እንዳታሸንፍ፣ ለዕለት ጉርስህ እንዳትደክም፣ በሰላም የመስራት እድል ያጣህ፣ ሁሉም ነገር እያለህ ምንም የሌለ ችግረኛ ህዝብ። ኢትዮጵያ የችግሮችሽ መፍትሄዎች ጦርነት ብቻ ይመስል ከመንግስታቶችሽ በተለያየ መልክና ስም ጦርነት የሚዘጋጅልሽ፣ ውጊያ የሚፈጠርልሽ፣ አባቶቻቸው በሰሜን በረሃ የቀሩ አልያም አካለ ጎደሎ ሆነው ቤት የዋሉ ካለፈው ጦርነት አንዳችም ጥቅም ሳያገኙ ስም የሌለው መስዋዕትነት ከፈሉ። ያ አልበቃ ብሎ ዛሬም የኢትዮጵያ ልጅ ከትምህርት ቤት ከእርሻ ቦታውና ከድሃ ጎጆ ሲሻቸው በሽንገላ ሲላቸው ደግሞ ያለ አንዳች ጥያቄ በአፈሳ የኢትዮጵያ ልጅ ወደ ሰሜን ተጋዘ። የአባቱ አጽም ሳይፈርስ የአባቱ ሐዘን ሳይረሳ ምንም የማያውቁት ወጣቶች አንድ ቀን እንደ ሰው ሳይደላቸው ለጦርነት በአባታቸው እግር ተተኩ። አቤት የሰሜን ተራራ፣ አቤት የሰሜን ጆቢራ፣ ያለፉት ስርዓቶች የደም ግብር አነሰሽ? አንቺ የሰሜን ምድር፣ አንቺ ኤርትራ ዛሬም የደም ግብር ትሻለሽ? ኢትዮጵያ፣ አንቺ ኢትዮጵያ፣ ማን ነው ልጆችሽን የሚያከብር? ማን ነው ለልጆችሽ ደም የሚቆረቆር? ማን ነው እንባሽን የሚያብስ? ማን ነው ለህዝብሽ ተስፋ የሚሆን? አንቺ ኢትዮጵያ የባዕዳን አይን የሚበላሽ እስከ መቼ? እስኪ እዩት፣ ተመልከቱት የኢትዮጵያዊውን ድርሻ እዩት። የሰው ልጅ እኮ ነው። እዩት
እዩት የጦርነት ትርፉ ለምንድን ነው? ለማን ነው እንዲህ ያለው መርገምቱ? ኢትዮጵያዊ የአባቱ ውርስ ድህነት ነው። መንግስታት የሚያወርሱትና የሚወራረሱት ደግሞ ዙፋንና ጦርነት ነው። ጃንሆይ ለመንግስቱ ኃይለማርያም ሁለት ነገር አወረሱት፣ ጦርነትና ረሃብ። ወያኔ ደግሞ ከመንግስቱ ኃይለማርያም ያበቃለት ጦርነት በመውረሱ የተበሳጨ ይመስል ኢትዮጵያዊ አይቶት የማያውቀውን የብሔርና የሃይማኖት የእርስ በርስ እልቂትን ፈጠረ። በዚህ ያለካው የደም ግብር አባዜው ይኸው ወደ ሰሜን ተራራዎች ወደ ቀይ ባህር መጣ። ይህ ተሰኔ አካባቢ የሚገኝ የድንጋይ ቁልል የሚመስል ትልልቅ ተራራዎች ያሉት አካባቢ ነው። የምታዩት እዚህ አካባቢ ውጊያ ተደርጓል። እንደ ወያኔ ቴሌቪዥን ከሌላ ውጊያ በተቀረጸ ቁስለኛና ሙርከኛ የተቀነባበረ የሐሰት ፊልም አይደለም። በቀጥታ በምታዩት ቦታ ለ12 ሰዓት ያህል ከተደረገ ጦርነት በኋላ የተቀረጸ ፊልም ነው። የኤርትራ ጋዜጠኞች ብቻ ሳይሆኑ የውጭ መገናኛ አውታር ወኪሎች ይታያሉ። ያሁኑ ይባስ መሸሽ የለ መማረክ የለ የኢትዮጵያን አበሳ ተመልከቱት። በሁለት አፈሙዝ በበረሃ ወድቆ ቀረ። የፊተኛው ኢትዮጵያዊ ያልቃል፣ የኋለኛው ኢትዮጵያዊ በራሱ ወገኖች በጥይት ተከቦና ተጠብቆ በተራው ይገባል። እስኪ ተመልከቱት። ይሄ አሁን ጦርነት ነው? እስኪ እዩት። ኢትዮጵያዊውን አማራ፣ ኦሮሞ፣ ቢሻንጉል፣ ጋምቤላ፣ ሲዳማ፣ ጉራጌ ሌላም ኢትዮጵያዊ እኮ ነው። ተመልከቱት አሟሟቱን፣ እዩት አወዳደቁን። ወዴት ነበር መንገዱ? የትስ ነው መሄጃው? የቱስ ነው ኢላማው? እርስ በርሱ የተፋጀ ሰራዊት አይመስልም? በዚህ ፍጅት የወያኔ ጥቅም ምንድን ነው? ከነዚህ ወጣቶች ደም ምን ይገኛል? ለሀገር የሚበጅ ስራ ይህ ነውን? ከቶኑ የማያውቁት አገር አታሎ አምጥቶ እንደዚህ ማስደረግ የልጇን የደም ግብር ገንዘብ የምትበላስ ወላጅናት አለችን? አዎ አሉ። በዚህ ደም የሚጨፍሩ የሚፎክሩና በውስኪ የሚራጩ ወያኔዎች አሉ። ወያኔዎች ለደቂቃ እንኳን ኢትዮጵያዊ ሆነው አያውቁምና ምስኪን ኢትዮጵያውያንን ከኋላቸው በታማኝ ጦራቸው ከፊት ደግሞ አገሩን ከወረራ ከሚከላከል ሰራዊት ጋር ያለ አንዳች ከለላና መከታ ያጋፍጡታል። በሞቱም የደስታ ዳንኪራ ይደለቃል። በታማኝ ጦሮችም ባንዲራ ይተከላል። የማይሆን ህልም ባበቃለት ዘዴ የኢትዮጵያ ወጣቶች አንደኛው ዙር ሁለተኛውን ዙር ሳያውቀው በዚያው ቀልጦ ሁለተኛው ዙር ደግሞ ሶስተኛውን ዙር ሳይቀበለው ወድቆ ቀርቶ ይሄው ሶስተኛው ዙርም እንደዚህ በኤርትራ መሬት ከንቱ ፍጅት ተፈጀ። አይሞቱ ሞተ። ዙሮ ሰላም መቀበሉ ያልቀረው ወያኔ አሁንስ የኢትዮጵያን ልጆች እንደ ቄራ በሬ ማሳረዱ በቃው ይሆን? መቼ ያበቃና ይቀጥላል ገና። ቀይ ባህርን ይሻል፣ የባህር በር ያልማል። ይህ ህልሙ ከቶኑ እውን ላይሆን ዳውን ህዝብ ይገብራል። የሚያልቀውን ወጣት አግላይ በሚባል ቡድንና በማልጠገቡ ኢትዮጵያውያን ወጣቶችን አፈር ያለብሳል። እውነት የንጹሃን ህዝብ ደም
እንደዚህ ተደብቆ ለዘላለም የሚኖር የመሰላቸው ወያኔዎች ከቁስለኛ ቁስለኛ ከወገን ወገን እየመረጡ በአድሎና በዘረኝነት የደም ግፍ ሌላ በደል ለሞት በተሰለፈ የኢትዮጵያውያን ላይ ሲፈጽሙ ጥቂትም አይዘገናቸው። በአንድ ጉድጓድ ላይ እስከ 30 እስከ 40 ሰው ነው የሚጨመረው። ከዛ ግሬደር ያመጣል፣ አፈላ ያለብሳል፣ እንደዛ እያደረጉ ይቀብራሉ። በጣም ይገርማል። እኛ አሁን አግላይ ሆነን ስናወጣ የትግራይ ተወላጅ የሆነ አንድ ቁስለኛና አንድ የሞት አላየውም። ግን የሚሰዋ የሚቆስለው የኢትዮጵያ ምስኪን ወጣቱ ነው እየተሰዋና በየድንጋይ ስር እየወደቀ ያለው። ይህ የትግራይ ተወላጆች ባለ ስልጣን ናቸው። ፈላጭ ቆራጭ እንደፈለጉ የሚያዙ እንደፈለጉ ሌላውን ብሔር ግባ እያሉ ጥይት እየተኮሱ እየደበደቡ እንዳሻቸው የሚያደርጉ የትግራይ ተወላጆች ናቸው። ከነሱም ደግሞ የሚቆስል የሚሰዋም አላየንም። ደግሞ አግላዎቹ ሲገቡ መጀመሪያ ሁሉም ያወጡ ነበረ። ትግሮቹን እየፈለጉ ነው ቆዩት እንጂ ሌላ ለማውጣት እነሱም ፍላጎት የላቸው። ብርሃኑ የሚባል ምክትል ጋንታ መራችን ሞተ ሲሰዋ። ደግሞ አህመድ ልሾ የሚባል ኦሮሞ ነው ሞተ። እሱ ሲሞት አህመድ ልሾን ረግጦ ብርሃኑን ሲጎትት አይቻለሁ በአይኔ። ደግሞ መልካሙ ረግጦ ኃይሉን ሲጎትት አይቻለሁ በአይኔ ያየሁት ይሄ ነው። ወሳጅ አመሊያው ተንደክሎ እንዴት ነው ማለት አመሊያው እንደ ደግሞ ቆጥሮም هذا قاعد يفصم ثم محارة لك خالي هاجر يوم قاعد يلون የወያኔ ከንቱ ውዳሴና የነ ወይዘሮ ሶሎሜ ቃል አቀባይነት የነ ጌታቸው ተድላ የውሸት ዜናዎች የነ ጌታቸው የድርሰት ቅንብሮች የነዚህን ንጹሃን ኢትዮጵያን ደም ሸፍኖ የማስቀረት ኃይል አላቸው ተብለው በተደጋጋሚ በወያኔ ሬዲዮና ቴሌቪዥን መሰበኩ ከማሳዘን በቀር ልጇን ከጉያዋ ላጣች እናት የልጇን አባት ላጣች የቤት እመቤትና ወጣት ልጆቿን እንደዚህ በጭካኔ ለተቀማች አገር ምን ይፈይዳል? ወያኔ በእብሪት ተነሳስቶ ትግራይ ትግሪትን ግዛት አስፋፍቶና የባህር በር ለመቀሌ ተመኝቶ በቃዠው ቅዠት ኢትዮጵያዊ እስከ መቼ ይሆን እንደዚህ የሚሰዋው? ይህ የምትመለከቱት ቦታ ደግሞ በአሰብ ግንባር የሚገኝ አካባቢ ሲሆን ሻቢያ የሰላሙን ጥሪ ተቀብሎ 37 ኪሎ ሜትር ወደ አሰብ ካፈገፈገ በኋላ የተደረገ ጦርነት ነው። ይህንን ውጊያ ወይዘሮ ሶሎሜ ስታጣፍጠው በአሰብ በኩል የተደረገ ምንም ውጊያ የለም፣ አሰብን የመያዝ ዓላማና እቅድም የለንም እንጂ ከፈለግን አይደለም አሰብን አስመራን መያዝ እንችላለን የተባለለት ቦታ ነው። የወቅቱ ሙቀት እንደ እሳት ያነደ ነበር። በመንገድ በበረሃና በውሃ ጥምና በረሃብ
የተጎዳ ሰራዊት አንድም የሻዕቢያ ጦር የለም፣ ከናንተ በፊት የሄዱት አሰብ ናቸውና ከነሱ ተቀላቀሉ እየተባሉ ያለ እረፍት 2 ቀናት ያህል ውጊያ የተካሄደበት ቦታ ነው። ይህ ጦርነት ዛላምበሳ አካባቢ ያለውን መሬት ለማስመለስ ነውን? የወያኔ ሰራዊት ከመነሻው የትም ቦታና በየትኛውም አገር ላይ ወረራ የማንፈጽም ስለሆንን ሰራዊታችንን ስም መከላከያ ሰራዊት ማለትም ሁሌም ከጥቃት ራሱን የሚከላከል ብቻ ነው ሲሉ አልነበረምን? ዛሬ ጦርነቱ ለጊዜው የቆመ ይምሰል እንጂ ወያኔ እንኳን ለዓለም መንግስታት ቀርቶ ለህዝቡም ለቤተሰቡም ለሚበላበት ለሚዘርፋት የኢትዮጵያ መሬትም ታማኝ አይደለምና አሁንም ለአራተኛ ዙር ወረራ የነዚህን ሟች ትንንሽ ወንድሞችን እየመለመለ ነውና የኢትዮጵያ ህዝብ ሞት በቃኝ ማለት አለበት። ለወያኔ በጥቅም ተገዝተው የባህር በር እያሉ የንጹሃንን ደም ዳግም ለማፍሰስ በቴሌቪዥን መስኮት ብቅ የሚሉ የወያኔ ባንዳ ምሁሮችም ከዚህ አድራጎታቸው ተቆጥበው የኢትዮጵያ ህዝብ ካለበት ችግር የሚላቀቅበትን መንገድ እንዲመክር እድል መስጠትና ሁኔታዎችን ማመቻቸት አለባቸው። ስሜ ኃይሌ አለማየሁ ዋኬኔ ይባላለሁ። የተወለድኩት ሐዋሳ ከተማ ነው። ሐዋሳ ከተማ ከአቶ አለማየሁ ዋኬኔ ተወልጄ በ91 ዓመተ ምህረት ከወንድሜ ጋር እርሻ ሰራ ነበር። ከእርሻ ላይ ወንድሜ ለስራ ለግብርና ከሌሎች ጓዶች ጋር ለስራ ሲሰማራ የሆኑ የቀበሌ ታጣቂ ሚሊሻዎች መጥተው ተነስ ብለው በግዴታ አስነስተውኝ ወደ ሐዋሳ ምክር ቤት አጠቃላይ ምክር ቤት ወሰዱኝ። ከዛ ተመዝግቤ ወደዚህ ውርሶ ማሰልጠኛ አመጡ። ከውርሶ ማሰልጠኛ 3 ወር ሰለጠንን። ከዛ በኋላ ደግሞ ወደዚህ ቡሬ አመጡኝ። አሁን በሰሞኑ የተጀመረው ጦርነት ሊጀመር አካባቢ አውጥተው ይሄ ኃይሎች ብናስገባውም ተመልሶ አፈሙዝ አዝሮ እኛን ነው የሚመታን። ስለዚህ እኛ እሱን አንቀልብም። እንደገና ደግሞ እሱን እስር ቤት ወስደን አሁን እሱ ወደ ኋላ እናሸሽም። አግላዩንና ቁስለኛና ሬሳ እያወጣ ይቅበር ብለው ወደ አግላይ መደቡኝ። አሁን አግላይ መደቡኝ። በገላ ግንባር በሰሞኑ በተደረገው ውጊያ እዛ ወስደውኝ እግዚአብሔር ይመስገን እነሱ እንዳሰቡትና እንደሱን እንደተመኙት ደግሞ አልሆነላቸውም። ሳልቆስል ምንም ሳልሆን ወጣሁኝ። ከዛ እንደገና ተመልሰው አምጥተው እዚህ ቡሬ ግንባር ይዘውን መጡ። እዚህ ስንመጣ 1 ቀን አላደርንም። እንደገና ምሳ እንደበላን በዚህ ሰዓት ነው መኪና ላይ ውጡ አሉንና ወጣን። ከዛ በኋላ ያው እሳት ውስጥ ከተቱን። እሳት ውስጥ የሰው ልጅ በቃ ላይን አሁን እኔ በጣም አይሙሬ ጤነኛ አይደለሁም። በቃ እንዲሁ በደመ ነፍስ ነው ያለሁት ማለት እችላለሁ። ከዛ በኋላ እዚህ ቡሬ ግንባር አመጡን። እምናየው በቃ ጥይት ነው። በዚህም በቃ እልም ያለ ቀውጢ ጦርነት ነው። የሬሳ ማት ለእግራችን የምንራመድበት የለም። አሁን በሉ አግላይ ሆናችሁ ስትሬቸር እያያዛችሁ እየገባችሁ ሬሳ የሞተ ሬሳ እያወጣችሁ ወደ ኋላ ታመጣላችሁ። ቁስለኛም እየተሸከማችሁ ወደ ኋላ ታመጣላችሁ። ተጠንቀቁ። ወደ ኋላ ወደ ፊት ምናምን እንነቃነቃለን የምትሉ ከሆነ ጥይት ነው የሚበላችሁ፣ ተጠንቀቁ እያሉ እያስፈራሩ እየገፉ የፈራውንም በዱላ እየመቱ አስገቡን። በቃ አሁን አንድ ሻለቃ 400 ሰው ነው ምናምን ይባላል። ሲወጡ ያየናቸው 100 ሰው ይዛ ይወጣቻለች። በቃ አካባቢው ሬሳ የተበላሸ ሬሳ በሬሳ ቁስለኛ እዛው እየተው በቃ ላይን ይዘገነናል። የሰው ልጅ በቃ የተጨፈለቀ እልም ብሎ ያለቀበት ጦርነት። አንድ የወጣ እንጃ ከአንድ ኃይል 30-20 እንዲህ ቢወጣ ነው እንጂ እልም ብሎ የሰው ልጅ ያለቀበት ነው። በቃ ኢትዮጵያን ሰራዊት ይሄን ያልደምስናል የሚለው ውሸት ነው። በቃ ዝም ብሎ ባለስልጣን የሆነው
ያው እነሱ ትግሬ ነው እነሱ ባለስልጣን ሲሆኑ ሌላ አባላ አፈሻ በሙሉ በቃ ኦሮሞ ነሽ ደቡብ ነሽ አለሽ በቃ ያለው በብዛትም እነሱ ነው በቃ እንደ በግ በቃ እየነዱ ግቡ ማለት ይሄ አንድ ነገር ያላወቀ በቃ ጦሩ ይገባል አንድ ሶስቱ በአንድ ጥይት እየሞተ በቃ በጣም አስገራሚ ሁኔታ ነው ያለው ይሄ ነው በዚህ አካባቢ ይሄ በጣም ዘበት ነው ይሄ ሰው ፉከራ ማድረግ ነጥሮ የማይመስል አራ ኦ እኔ እንደው ተፈጠረኝ እንደዚህ ያለ ዛሬ አውጣን እንደው ስኖር እንደዚህ ያለ ውጊያ ገጥሞና አውቃለሁ በጠቅላላ ያው ሰራዊት ሁላ እንደው እኔ ዋርድያ ለይቶ የሚመጣ ሞርተር በጣም ያስገርማል። አሁን አንተ የት ነው የቆየው? ምን አጋጥሞ ነው? የት ነው የቆየው? እስኪ ንገረኝ። እኔ አደንጃው ማልተኝቼ እኮ ነው ማታ እኮ እንቅልፍ ወስዶ ደሞ ተቆጥ ማታ ምሽት እንቅልፍ ወስዶ እኮ የእናንቶች ናቸው እንትና አልጎ በታይ ቆይተው ያወጉ እየመጡ ህልም ይመስለኛል ዝም ብሎ ደቀቀን ወስዶኛል። አሁን አይቁላሙቶ ምናምን አና ሴት አሁን መሳሪያ ማነሱ እንደዛ አድርገው አንተ ሳበቃ አይሄዱ ጥቂት ቆይቼ ብድግ አልኩና ወይኔ አንድ ነበር ዳር የቀምጦ ነበር ቁስለኛ ነው መሰል አይኔ ካቶኛ ላይ ማለት ነው ተነሳ አይዞህ ተነሳ መሳሪያ ነዝልት ብሎ መሳሪያውን ይዘውት ይሄዱ ኋላ ያን ጊዜ ወይኔ ረንደው ምን ነው ወይኔ ብዬ አሁን እንዲሁ የተኝቼስ እኔን እኮ እንደው አንኳስ ወስዱ ብላችሁ ነው ምናምን ብዬ ነው ተስፋ ቆርጬ ነበረ። ኋላማ አንዳ ደግሞ ኑ በሱ የተሸሸጋችሁ ላይ የተደበቃችሁ ኑ እያለ በዛ እየተጠራ እየተናገረ ወርደው በቃ አይዞህ እየደገፍ ካምጣው እሰማለሁ በጆሮዬ ይዘው አረን ያው እዚህ ያለውኝ እኮ ና ወርደህ ና ቀስ ብለና አለኝ። አረ አይኔና ሞይ ነው እንዴት ልምጣ አይኔ ካተወኝ አውጡ ቁል ደፍኖኝ ሸፍኖኝ አልታየኝ ነው እኮ እንዴት ልምጣ ምናምን አልኩኝ። አይዞህ ቀስ ብለህ ውረድ ቸኩሎ ነበር ሰለበላ አይዞህ ምናምን አልኩ። አላየም አንቁንኩና እንዴት ትምትም አልኩና እንዴት ልሂድ አይ ወይኔ አልኩኝ። አደባካችሁ ሰሪ እንደው ግዴላችሁ ምናምን አልኩኝ። ኋላ አዛው ዝም አሉ እንደው ድምጣቸው ጠፋኝ። ኋላ በዳር በዛ የነበረው ሁላ በደንጋው እየለቀሙ ነው አይዟችሁ ነው መሳሪያውን ተቀበለው ነው ያዘው ያው ይዘው ሲሄዱ ይሰማኛል። አሁን ግን ወትሮም አላደለልኝ 3 ጊዜ 4 2 ጊዜ እንደዚህ 2 ጊዜ በድሌን አይቼ ነበር ከዳለው ምን አልተመቸም። ይታረጋለሁ ታዲያ ምን ወድቄ መጣሰው ታዲያ ምን በጀመሪያ እንደዚህ የመጣ ሰው እንዴት አደርጋለሁ ዝም አልኩኝ። ዛሬ መሸሽም የለ ምንም የለ እንግዲህ ወርጥ መርጢው ይለጃል። የኛ ድርስ በቡሬ እኩል ናት ያለ ቡሬ ማስለቀቅ አለብን። በየራስ የሚሸሰው በጥይት በሉት እንግዲህ ልንገባ ነው ወጊያሉ። አው ግዳጅ ነው የኛ እሺ እንገባለን አለ። መጣን ቅዳሜውን ቀን ገባን ስንታኮስ ዋል ያለቀው ማለቀ። አመራሩ በፊት ሞተ። አስተኩሳለሁ አዋጋለሁ ያለ ከዚያ ሲል በፊት እሱ ሞተ። 11 ሰዓት አካባቢ ጨርሶ ሰው አለቀ። የቀረው ሞርተር ሲደበድብ አንድ ታንክ ተቃጠለ። ደግሞ የቀሮችም ዲሽቋጭ ሁሉ ተመቱ። እኛ የዛለት ብርጌዱ ማን ሀብታ ከባዱ ይባላል። አሁን እሷ አንድ ጥይት አልተኮስኩም። በቃ ባብቼ ወድቅ ያለው ዘው በቃ ጥይት እንዳይመታኝ እንጂ በቃ እንደው ትጥቄንም ሲሆን አሳይቻቸዋለሁ። ጢቅ እንዳለ ነው ራሱ ጥይቱ። መሳሪያንም እዛ ጥያለሁ። አሁን ስንዋጋ ያ የቀረው አመራር ወደቀ ቀረ። በቃ ዘው ሞተ። ሁሉም በቃ ሞተ ዘው አመራር ቢጀመር እስከ ሻለቃ እስከ ክፍለ ጦር እነሱ ናቸው። ይሁን እንጂ ያው የመናገርም ዲሞክራሲ ይባላል እንጂ
የመናገር መብት የለም። አሁን እኔ ለምሳሌ ይህን ልችልበት ይህን ለማለት የቻልኩበት ሕክምና ነው። ሕክምና ተኝቼ እያለ ቲቪ ነው የያዘኝ። ሕክምና እየተከታተልኩ ምግብ አልበላም፣ ወተት ብቻ ነው የምጠጣ እና ወተት አንጡልኝ ብዬ እንትን ስል የለም ማለት ነው። የለም ባሉብኝ ሰዓት እሺ ብዬ ዝም ብዬ ተኛ። ከተኛ በኋላ የሆነ ትግሬ ሰውዬ ነው ወተት ተበጥብጦለት ሲሄድ አየሁና ለምንድን ነው እንደዚህ የምታደርጉት? ለምን ታዳላላችሁ? እኛ ለአንድ ዓላማ ብላችሁ አይደለም እያመጣችሁ ለምን ትለያያላችሁ ብንል ያው እዛም ሕክምና እያለሁ 1 ሳምንት ነው የታሰርኩት። ሰራዊትን ሊያፈርስ ነው፣ ሰራዊትን ሊበትን ነው፣ የፖለቲካ እያነሳሳ ነው፣ ፖለቲካችን ሊያበላሽብን ነው ተብሎ ሳምንት ታስሬ ያለሁ። አዎ ማለት ነው። በአብዛኛው አሁን የውጊያ አሰላልፋችን በአብዛኛው የደቡብና ደቡብ ብሔረሰቦች ነን። በአብዛኛው ማለት ነው። በአብዛኛው እነሱ በአመራር ደረጃ ላይ ነው ያሉት። አልፎ አልፎ ምናልባት ዝቅተኛ በሆነ አመራር ላይ ቢቀመጡም ከኛ ጋር የመግባቱ ሁኔታ ቢኖራቸውም በጣም ከፍተኛ የሆነ ምት ወይም ከፍተኛ የሆነ የውጊያ ውጥረት ከተካሄደ እነሱ ወደ ኋላ የማፈግፈግ ወይም ቦታ የመያዝ ድል አማራጭ ይኖራቸዋል ማለት ነው። በእኛ በኩል ግን ወደ ኋላ ወይም የማፈግፈግ ወይም ፊትን ዞር የማድረግ ሁኔታዎች ካሉት አመራሮች ከበታች አመራሮች ጀምሮ ማለት ነው በእኛ ላይ ከፍተኛ የሆነ እርምጃ ነው የሚወሰድብን ማለት ነው። በዛን ሰዓት ያው ማለት ነው የጦር ሜዳ እርምጃ የሚባል አለ። ወዳውኑ ማለት መጠያየቅ የሚባል ነገር የለም። ወዳውኑ ትንሽ ምናልባት ያው ጋንታ አመራር ላይወስን ይችላል እንጂ ኃይል አመራርና ሻለቃ አመራሮች ግን ወዳውኑ በለው ነው የሚሉት ማለት ነው። ወደ ኋላ የሚያፈገፍግ ከሆነ በለው በቃ በለው ነው የሚሉት ወዳውኑ ማለት ነው። ይህን የሚፈራ ሰው ስላለ ደግሞ አይኑን ጨፍኖ ነው ሁሉ የሚገባ ማለት ነው። ወደፊት አይኑን ጨፍኖ ይገባል። ከወጣው ልውጣ ከቀረው ሊቀር ብሎ ነው በቃ እዛ የሚገባ እንጂ በተስፋ ወይም በዓላማ ጽናት ይህን ብሎ የሚዋጋበት ሁኔታ የለም ማለት ነው። ኤርትራውያንን ዘርፎ ከልጅነት እስከ እውቀት ያፈሩትን ሀብት ቀምቶ ማባረር፣ ኢትዮጵያውያን የሚፈልጉትና የፈጸሙት አስመስሎ ማቅረብ፣ ከኢትዮጵያ ውጭ የሚኖርን ሰው ለማታለያነት መጠቀሚያ ካልሆነ በቀር እውነቱን ኢትዮጵያውያንና ኤርትራ ሕዝብ ያውቁታል። ወያኔ ያሰራቸውን ኤርትራውያን የኢትዮጵያ ሕዝብ ከቻለ ስንቅ ይሰጣቸዋል፣ ካልቻለ በእንባና በጸሎት ያግዛቸዋል። የኤርትራውያን ስቃይ የኢትዮጵያ ሕዝብ ስቃይ ነውና በኤርትራውያን ሙርከኞች አስክሬን፣ በሰላማዊ ሕዝብ ፍንቀላ፣ ስደት፣ በአውሮፕላን መደብደብ የኢትዮጵያ ሕዝብ መቼም ቢሆን ይደሰታል፣ አንጀቱ ቅቤ ይጠጣል ብሎ ማሰብ ከሰውነት ተራ መውጣት ወይም እንደ ኢትዮጵያዊ ሆኖ አለማሰብን ከማጉላት በቀር ሌላ ምንም ሊሆን አይችልም። ይህ በታሪክ ታይቶም ተሰምቶም የማይታወቅ ጦርነት አንዱ ይሞታል፣ አንዱ ለዘረፋ ከሞት ባሻገር ይደራጃል። 10,000 የሚሆኑ ከትግራይ የተውጣጡ ሚሊሻ የሚል የስም ሽፋን ይዘው በኢትዮጵያ አስክሬን ላይ ተረማምደው እስከ ባረንቱ ድረስ በመዝለቅ የደሃ ኤርትራውያንን ማጀት አራግፈው ከመርፌ ጀምሮ የቻሉትን ዘርፈው ያልቻሉትን አቃጥለው ሌጣ አጋሳቸውንና ለዘረፋ የተዘጋጁላቸውን መኪናዎችን ጭነው ካመላለሱ ወዲያ ሞቶ የገባውን የኢትዮጵያዊ በሚዘገንን ሁኔታ እንደገና ለሞት ጥለውት ይሄዳሉ። ብዙ ናቸው የመጣ ብዙ አብሶ የሽሬ ሰዎች ናቸው። ያው የመጣ ሁሉ ሹፌር አዛዥ መስሎ ነው እንጂ ሄደ ሲመጣ ቁምጣ አድርጎ ነበር የመጣ። ሲሄድ ግን ያው የሲቪል ንብረት ሱቅም አልቀረው እየዘረፈ ቴፕ ሁሉ ሰዓት፣ ወርቅ ብዙ ነው እየዘረፉ ይዘው ሄዱት ማለት ነው። የኢትዮጵያ ሕዝብ እስከ መቼ ነው ከራበው ጉሮሮ እየተቀማ ጥይት እየተገዛለት የታጠፈ አንጀቱን ይዞ በሰሜን በረሃ የሚቀረው? ኢትዮጵያዊ እናትስ እስከ መቼ ነው ጡቷ እስኪነጥፍ አጥብታ መከራዋን አይታ ያሳደገችው የደረሰ ልጇን መነጠቅና በግዷ ለሰሜን ተራሮችና ለቀይ ባህር ምኞት ግብር የምትከፍለው? ኢትዮጵያዊ አባትስ እስከ መቼ ነው ሞፈር ቀንበሬን ተረከበኝ፣ ልጄ ደረሰልኝ፣ ተምሮ ሊጦረኝ ነው እያለ በአይኑ ሙሉ እንኳን ለማየት የሚሳሳለትን ልጁን
ከጉያው ተነጥቆ ማልቀሱን የሚያቆመው? ኢትዮጵያውያን ወጣቶች ደማቸው በበረሃ ከመፍሰስ አጥንታቸው በጥይት ከመከስከስና ስጋቸው የአውሬና የአሞራ መጫወቻ ከመሆን ድነው በሰላም ከረሃብና ከድህነት ወላጆቻቸውን ለማውጣት የሚጥሩበት ዘመን መቼ ይመጣ ይሆን? በሰሜን በረሃ ለመውደቅ የሚገፋቸው መንግስት የማይኖርበት ጊዜ ለኢትዮጵያ ሕዝብ ይመጣ ይሆን? አመንት ኩለና ነባሪሕ ላገት አሰርሲ ኦቶማል ሰንሰለት ዲላነት رحوة بكيرة